አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የሌላ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ሰላማችሁ ይብዛ። ክርስቲያን ወገኖችም ሰላም ብያለሁ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ተቀላቀሉ። ዛሬ በአዲስ ቪዲዮ መጥቻለሁ። እሱም ደግሞ ትርፍ አካውንት እንዴት አርግተን እንደምንደልት ማለት ነው በቀላል መንገድ ኢንሻአላህ። ትርፍ አካውንት ለምሳሌ ዋና ቻናላችን ላይ ልንደልት እንችላለን ማለት ነው። ከዚህ በፊት እኔ ዋና ቻናሌን ደልቼ ቆየ ማለት ነው። 300 ሪያል ከፍዬ ነው ባቦቲውብን ማለት ነው። እንትና 300 ድርሃም አልኩኝ ሪያል አስከፍሎኝ ነው የመለሰልኝ ማለት ነው። ለሚያሰው ቀላል ነው። እኔ ትርፉን እንደልታለሁ ብዬ እንዴት ጫን እንዳልኩት አላውቅም። ዋናውን ጫን ብዬ በቃ ምን ላድርግ ማለት ነው። በጣም ነው የጨነቀኝ ማለት ነው። አሁን ላይ ራሱ ብዙዎቻችን በዋና ቻናላችን ትርፍ እንከፍታለን። እሱን ስንደልት መጠንቀቅ አለብን ማለት ነው። በአሁን ጊዜ ሁሉም ነገር በብር ነው ማለት ነው። ስለዚህ አሁን ወደ ሴቲንግ እገባለሁ ማለት ነው። ሴቲንግ ስትገቡ ቢስሚላሂ ረህማኒ ረሂም እዚህ ጋር ማለት ነው። እዚህ ጋር አካውንት ኤንድ ባኬፕን የሚለው ማለት ነው እንግሊዝኛ አላውቅም። እሱን ጫን ትልታላችሁ ማለት ነው። ከዛ ይኸው እንደዚህ ይመጣል ማለት ነው። ከዛ እዚህ ጋር ማኔጅ አካውንት የሚለውን አንደኛ ላይ ያለው ይሄንን ማለት ነው። አፕሊኬሽኗ ተደበቀች ያው ይታያል ብዬ አስባለሁ። ይሄን እንደዚህ ስንነካ እኔ አሁን ብዙ ትርፍ አካውንት አለኝ ማለት ነው። እሺ አሁን እኔ አንድ ደልቼ ላሳያችሁ ማለት ነው። እሺ አሁን እዚህ ጋር አንደኛ ላይ ያለውን ጫን እንለዋለሁ ማለት ነው። ግን እንትን ማለት አለባችሁ፣ በደንብ ማየት አለባችሁ ማለት ስደልቱ ማለት ነው። ከዛ እዚህ ጋር ይሄው ሪሙቭ አካውንት ብሎ መጣ። አንዴ ጫን እለዋለሁ። ከዛ ከታች ቀይ መጣ እንደዚህ ማለት ነው። እሺ አሁንም ደግሞ ሌላ አካውንት ደለት መሰለኝ። እሺ እዚህ ጋር ማለት ነው አሁንም አንደኛ ላይ ማለት ነው። ይሄንን ጫን ልበልና ይሄው አንዴ ጫን ስለው እንደዚህ መጣ። ከዛ ሪሙቭ እንደዚህ በእንደዚህ መልኩ ደልቱት ማለት ነው። እየተጠነቀቃችሁ ማለት ነው። በጣም ከባድ ነው ማለት ነው እላችኋለሁ ውዶቼ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በቅንነት እያረጋችሁ አበረታቱኝ። አብረን እንደግ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።